በደንብ እርግጠኛ ነበር፣ ራሷ ናት። የልብ ትርታዎች መገኛ የሊዮናርድ እና የኢዛቤላ ታሪክ። ሊዮናርድ ቤከር ዴቨሎፕመንት የተሰኘው ትልቅ ድርጅት ባለቤት ነው። በአንድ ወቅት በንግድ ስራው ላይ የቀረበበትን ትችት ለማስተካከል እና ስሙን ለማደስ ሲል በቺካጎ ወደሚገኝ ሴንት ፍራንሲስ ህጻናት ማሳደጊያ $50,000 እርዳታ ለመስጠት አመራ። ይሁን እንጂ ይህ ጉዞ ህይወቱን ለዘላለም እንደሚቀይረው አልገመተም ነበር። ሊዮናርድ ማሳደጊያውን እየጎበኘ ሳለ በአንድ ጥግ ላይ ብቻዋን የምትስል የ7 ዓመት ህፃን አየ። ልቧን ሰጥታ ስትስል የተመለከታት ይህች ህፃን ልክ ከ8 ዓመት በፊት ተለያይቶ እንደነበረችው ፍቅረኛዋ ጁሊያን ነበረች። ፀጉሯ፣ አይኖቿ እንዲያውም እርሳስ የምትይዝበት መንገድ ሳይቀር የጁሊያን ቅጂ ነበር። ማናት ብሎ ጠየቀ ሊዮናርድ፣ ድምፁ እየተንቀጠቀጠ። ሲስተር ቴሬዛም ኢዛቤላ ትባላለች። እናቷ በመኪና አደጋ ከሞተች በኋላ ከ2 ዓመት በፊት ነው እዚህ የመጣችሁ አለችው። ሊዮናርድ ወደ ህፃኗ ተጠግቶ ሲያናግራት የሚሰማው ነገር ሁሉ አንጀት የሚበላ ነበር። የያዘችውን አሮጌ አሻንጉሊት ጁሊያ ብላ ትጠራታለች። ልክ እንደ እናቴ ስም አለችው። ስለ አባቷ ስትጠየቅ ደግሞ እንዲህ አለች። እማዬ ስለ አንድ ትልቅ ድርጅት ባለቤት ስለሆነ ልዑል ትነግረኝ ነበር። አባቴ የሆነ ቦታ እንዳለና አንድ ቀን እንደሚፈልገኝ ያውቃለሁ። ታዲያ ሊዮናርድ በዚህ ብቻ አላበቃም ነበር። ወደ አስተዳደሩ ቢሮ በማምራት ስለ ኢዛቤላ እንዲያስረዱት የአስተዳደር ኃላፊውንና ሲስተር ቴሬዛን ጠየቀ። እነርሱም ከ2 ዓመት በፊት በፖሊሶች ተይዛ እንደመጣችና እናቷን በመኪና አደጋ እንዳጣች ዘመድ ነኝ የሚል የቅርብ ሰው እንዳልመጣ አስረዱት። በማስረጃም ላይ ከእናቷ ስም ውጪ ምንም አልተጠቀሰም። ጁሊያ ሳንድረስ። ሊዮናርድም በሹክሹክታ ጁሊያ ሳንድረስ ሲል ስሟን በድጋሚ ጠራ። በደንብ እርግጠኛ ነበር፣ ራሷ ናት። ውድ ቤተሰቦቻችን እኛ ኖርስ ለእናንተ ቆንጆና ማራኪ የሆኑ ትረካዎችን ለማቅረብ ዝግጅታችንን ጨርሰን ተገኝተናል። ታዲያ እናንተም የሰብስክራይብ በተኗን በመጫን ቤተሰብነቱን ያጠናክሩ። ስለምታደርጉልን ትብብር ሁሉ እናመሰግናለን። እንቀጥል። ሲስተር ቴሬዛም እናቷን ታውቃት ነበር ስትል ጠየቀችው። ሊዮናርድም አዎ፣ ከጥቂት ዓመት በፊት የትዳር አጋሪ ነበረች። የኢዛቤላን የልደት ካርድ ማየት እችላለሁ በማለት መጠየቁን ቀጠለ። ሲስተር ቴሬዛም ትንሽ በማመንታት ሁኔታው ያሳምን ስለነበር ሌላ ዶክመንት በመስጠት ተባበረችው። ሊዮናርድም እምነቱን የሚያጠናክረውን የልደቷን ቀን በማየት አዎ እኔና ጁሊያ አብረን የነበርንበትና የኢዛቤላ የልደት ቀን አንድ ነው ሲል ሐሳቡን አስረዳ። ሊዮናርድም በነገሩ ተደናግጦ ስለነበር ወዲያውኑ የዲኤንኤ ምርመራ ማድረግ እንደሚፈልግ ነግሯቸው ምርመራውን አደረገ። ውጤቱ 99.99% አባቷ መሆኑን አረጋገጠ። በዚያን ቅጽበት በቅንጦት የተሞላውና ሰፊው ቤቱ ባዶ እንደሆነ ተሰማው። 7 ዓመት ሙሉ ልጁን ሳያውቅ በመኖሩ በጸጸት ተሞላ። ሊዮናርድ ወዲያውኑ ጠበቃ ቀጥሮ ልጁን ወደ ቤቱ ለመውሰድ የህግ ሂደቱን ጀመረ። በሊንከን ፓርክ ውስጥ ትልቅ ግቢና የመጫወቻ ቦታ ያለው ቤት ገዛ። የልጅቷን ክፍልም ልክ እሷ እንደምትመኘው ቤተ መንግስት አስመስሎ አስጌጠው። ሊዮናርድ በየቀኑ ማሳደጊያውን እየጎበኘ ከኢዛቤላ ጋር መጫወት ጀመረ። አንድ ቀን እውነቱን ነገራት። ኢዛቤላ እኔ አባትሽ ነኝ አላት። ኢዛቤላ በደስታ እያለቀሰች ከፍ አደረገችው። አውቅ ነበር፣ ልዩ ሰው እንደሆንክ ገብቶኝ ነበር አለችው። ፍርድ ቤት ሄደው ዳኛው ሲያናግራት ኢዛቤላ እንዲህ አለች። አባትሽ መሆኑን እንዴት አወቅሽ ተብላ ስትጠየቅ አይኑን ስመለከተው ልክ ቤት እንደገባው አይነት ስሜት ይሰማኛል በማለት መለሰች። ዳኛውን በሁኔታው ተደንቀው የቋሚ አሳዳጊነት መብቱን ለሊዮናርድ ሰጡት። ኢዛቤላ ወደ አባቷ ቤት ስትገባ ህይወታቸው ሙሉ ሆነ። ሊዮናርድ ስራውን ትቶ ከልጁ ጋር ቁርስ መስራት፣ ታሪክ ማንበብና መጫወት ትልቁ ደስታው ሆነ። ኢዛቤላም ጎበዝ ተማሪ ሆነች። ከዓመታት በኋላ ኢዛቤላ የ2ኛ ደረጃ ትምህርቷን ስታጠናቅቅ ባደረገችው ንግግር እንዲህ አለች። ቤተሰብ ማለት አብሮ የተወለደ ብቻ አይደለም፣ በየቀኑ አንተን ለመውደድ የሚመርጥ ሰው እንጂ። ፍቅር
በምንጠብቅበት ቦታ ሊገኝ እንደሚችል ተምሬያለሁ። በመጨረሻም ሊዮናርድ እና ኢዛቤላ ሌሎች ልጆችን ለመርዳት የልብ ትርታዎች መገኛ ወይም ሀርት ኢንካውንተርስ ፋውንዴሽን የተሰኘ ድርጅት በጋራ መሰረቱ። ውድ ቤተሰቦቻችን የምናቀርባቸው አጭርና ማራኪ ታሪኮች ከተመቿችሁ አካውንታችንን ሰብስክራይብ በማድረግ ደግፉን። ሀሳብ አስተያየታችሁን በኮሜንት ሴክሽን ጻፉልን። ዳግም በሌላ ታሪክ እስክንገናኝ ቸር ይሰንብቱ።